የሶማሌ ክልል ፕሬዝዳንት ክቡር አቶ ሙስጠፌ ለአርሴናል የእንኳን ደስ አላችሁ መልእክት አስተላለፉ። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ የለንደኑ አርሴናል ታማኝ ደጋፊ መሆናቸው ታውቋል። ክለቡ የዘንድሮውን የሊግ ዋንጫ ማሸነፉን ተከትሎ ፕሬዝዳንቱ የተሰማቸውን ደስታ በመግለጽ እንኳን ደስ አላችሁ መልእክት አስተላልፈዋል። አቶ ሙስጠፌ ባስተላለፉት መልእክት አርሴናል ላለፉት በርካታ ዓመታት ያለ ዋንጫ ቢቆይም ማራኪና ውብ የሆነ የእግር ኳስ ጨዋታ ሲያሳይ እንደነበር አስታውሰው በወቅቱ እድል ስላልቀናው እንጂ ሁልጊዜም በሊጉ ካሉ ጠንካራ ተወዳዳሪ ክለቦች ተርታ እንደሚሰለፍ ፕሬዝዳንቱ ገልጸዋል። ዘንድሮ ግን ክለቡ ዋንጫውን ማንሳቱ ፍጹም ተገቢ መሆኑን የሶማሌ ክልል ፕሬዝዳንት አቶ ሙስጠፌን የገለጹት ለመላው የአርሴናል ቤተሰብ እንኳን ደስ ያላችሁ በማለት የእግር ኳስ አጋርነታቸውን አሳይቷል። ታዋቂ የሀገሪቱ ፖለቲካ መሪዎች የአርሴናል ደጋፊ መሆናቸው መገለጡ በማህበራዊ ሚዲያ የስፖርት አፍቃሪው ዘንድ ከፍተኛ መነጋገሪያ ሆኗል። ፖለቲከኛው ጌታቸው ረዳም የአርሰናል ደጋፊ መሆናቸው ታውቆ የእንኳን ደስ ያላችሁ መልእክት ማስተላለፋቸው ይታወሳል። ከዚሁ ጋር በተያያዘ ድምፃዊ ሳሚዳን ለዋንጫ ባለቤቱ የአርሰናል እግር ኳስ ክለብ አዲስ የደስታ መግለጫ ሙዚቃ ሊለቅ መሆኑን አስታውቋል። ተወዳጁ ድምፃዊ ሳሚዳን መድፈኞቹ ከ22 ዓመታት ረጅም የጥበቃ ጊዜ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ ማንሳታቸውን ተከትሎ ዛሬ ምሽት 12 ሰዓት ላይ አዲስ ልዩ የደስታ መግለጫ ሙዚቃ ለአድማጮች እንደሚያደርስ ይፋ አድርጓል። ታዋቂው ድምፃዊ ለአርሴናል ክለብ ያለውን ጥልቅ ፍቅርና አጋርነት በገለጸበት ማስታወቂያው ማይ አርሴናልማ አንድ ሙዚቃ ይገባታል 12 ሰዓት በማለት የስሜቱን መጋል የገለጸ ሲሆን ሙዚቃው ክለቡና ደጋፊዎቹ ከሁለት አስርት ዓመታት በላይ ያሳለፉትን ውጣ ውረድና አሁን የተቀዳጁትን ታላቅ ድል የሚያጠነጥን እንደሚሆንም ይጠበቃል። የአርሴናል እግር ኳስ ክለብ ዋንጫ ማንሳትን ተከትሎ በርካታ ታዋቂ ሰዎችና ከያንያን ደስታቸውን እየገለጹ ይገኛሉ።